ፋና ዜናችን ይቀጥላል። በምዕራብ ጎጃም ዞን የዘንድሮን የመኸር ስራቸውን በጊዜ የጀመሩ አርሶ አደሮች ግብአት በወቅቱ በመድረሱ ትልቅ እፎይታን አግኝተናል አሉ። በዞኑ ለ2018-19 የምርት ዘመን ከ1.1 ሚሊዮን ኩንታል በላይ ማዳበሪያ ለማሰራጨት ታቅዶ ለአብዛኛው ለአርሶ አደሩ እየደረሰ መሆኑን ሰምተናል። መንግስት ያደረገው ከፍተኛ የዋጋ ድጎማም ለስርጭቱ ስኬት ትልቅ አስተዋጽኦ ማድረጉም እንደዚሁ ተነግሯል። ባልደረባችን ዮሐንስ በቀለ ከዞኑ መንግስት ኮሚኒኬሽን የደረሰን መረጃ እንደሚከተል ያቀርበዋል። የእርሻ ማሳን ቀድሞ ማዘጋጀት ለተሻለ ምርት መሰረት መሆኑን የተገነዘቡት የምዕራብ ጎጃም ዞን አርሶ አደሮች የዘር ጊዜያቸውን በጉጉት እየጠበቁ ነው። በተለይም በቋሪትና በጃቢ ጠህናን ወረዳዎች የሚገኙ አርሶ አደሮች ከዚህ ቀደም የነበረባቸው የግብዓት አቅርቦት መዘግየት ስጋት ዘንድሮ ተቀርፎላቸዋል። ማዳበሪያው ቀድሞ መድረሱ በስራቸው ላይ የፈጠረውን መነቃቃትም አርሶ አደሮቹ እንዲህ ይገልጹታል። ለስልሰናል አርሰናል አሁን ግብዓት ነው የምንጠብቅ እንጂ ተለሳልሷል። አሁን እንግዲህ በሚቀጥለው ያው ዘርና ማዳበሪያ ተቀረበ መዝራት ነው። ዘንድሮ ወበር እንደሄድ 21 አውጥቼ ደግሞ ዘንድሮ 30 40 በቃ ውጤታማ ለመሆን ነው የፍላጎቴ። አሁን ምርት ከምርታማነት ለመጨመር ነው ፍላጎቴ። አሁን ቀደም ሲል በርግጥ ዘሩና ማዳበሪያ ስርጭቱ በጣም ተራርቆ እንዲያውም ተግል ላይ ተበደረን የምንዘራበት ሰዓት ነበር። ዘንድሮ ግን እኛ የምንዘራ ከግንቦት 5 በኋላ ነው። አሁን ግን ዛሬ ሚያዝያ ላይ እንደዚህ በመሆኑ አርሶ አደሩ በጣም ዝግጅቱን ደስ ነው የሚለው። በዚህ ቅድሚያ ለአርሶ አደሩ እንዲደርስ በመደረጉ ደስተኛ ነው። እኛ ወቅቱ ማዳበሪያ ወስደን ለሰብል ወቅቱን ጠብቀን ዝናብ ሲመጣ ለመጣል ደስ እያለን ነው እና አሁንም ቢሆን ግብአቱም ደህና በቂ እያለን ነው። ግን እስካሁን ድረስ ጥሩ ነው ብለን እንወስደው እኛ አስተያየት። አቅርቦቱን ተደራሽ ከማድረግ ባለፈ ስርጭቱ ፍትሃዊ እንዲሆንና ከስርቆት እንዲጸዳ አዳዲስ የቴክኖሎጂ አሰራሮችም ተግባራዊ ተደርገዋል። የጃቢ ጠህናን ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ ሰለሞን አደራው በወረዳው እየተሰራጨ ስላለው 257,000 ኩንታል ማዳበሪያ እና ስለ አዲሱ አሰራር አብራርተዋል። በዚህ ዓመት ያው እንደሚታወቀው በኢቮቸር ሲስተም ነው እየተስተናገደ ያለው። እስካሁን ባለው ድረስ ያው የቴክኖሎጂው ከአዲስ ከመሆኑ አለመግባባት ካልሆነ በስተቀር በጥሩ ሁኔታ እየሄደ ነው። አዲስ ከመሆኑ አኳያ አንዳንድ የሚከሰቱ ችግሮች አሉ። እሱን ደግሞ የሚመለከተው አካልም እኛም እየተጠጋን ወዲያው መፍትሄ እየሰጠን እያስኬር ነው ያለነው። እንደ ጃቢ ጠህናን ወረዳ 38 ቀበሌ ያለን ሲሆን በዚህ ዓመት 2018-19 እናሰራጨዋለን ብለን ያሰብነው የግብዓት ወደ 257,000 ኩንታል አካባቢ የአፈር ማዳበሪያ እናሰራጫለን ብለን በዛ ልክ እያሰራጨን ያለ ወደ 52,000 በላይ የሚሆን ሄክታር መሬት እንሸፍናለን ተብሎ የሚታረስ መሬት በወረዳችን ይጠበቃል። አጠቃላይ የዞኑን የግብዓት አቅርቦት በተመለከተም ከፍተኛ ዝግጅት መደረጉን የሚናገሩት ደግሞ የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አግማሲ አንተነህ ናቸው። አዲሱ የኢቮቸሪንግ ቴክኖሎጂ ውጤታማ መሆኑንም ኃላፊው አረጋግጠዋል። ግብርና ደግሞ ሊያድግና ሊቀየር የሚችለው ዘመናዊነትን ሲላበስ ነው። ወደ ዲጂታላይዝድ መሆን አለበት፣ ማደግ አለበት። አርሶ አደሩ ቴክኖሎጂን መለማመድ መጠቀም አለበት። አርሶ አደሩ ዲጂታል አይዲ መኖር አለበት። አርሶ አደሩ በዲጂታል ሲስተም ዲስፓች ስርጭት ማግኘት አለበት በሚል ኮሚትመንት ከኤቲአይ ጋር በወሰደው ኢኒሺዬቲቭ መሰረት አርሶ አደሩንም ማሰልጥነን የሚያሰራጩ አካላትንም ማሰልጥነን ዲኤ ላይ እዛው ገጠር ላይ የቴክኖሎጂ ትውውቅ ስራ እየሰራ ያለውንም የልማት ጣቢያ ሰራተኛ አሰልጥነን ኢቭን እስከ ንብረት አስተዳደር ድረስ እስከ መጋዘን ስርዓት ድረስ ያለውን በደንብ እውቀት ፈጥረን በቴክኖሎጂ አማካኝነት ስርጭት መስራት ጀምረናል። በመጪው የምርት ዘመንም በምዕራብ ጎጃም ዞን ከ266,800 ሄክታር መሬት በላይ በበቆሎ፣ ስንዴ፣ ጤፍ፣ ዳጉሳና በመሳሰሉት ሰብሎች እንደሚሸፈን ከዞኑ ግብርና መምሪያ የተገኘው መረጃ ያመለክታል።